ሰላም እንዴት ናችሁ? ሰላም ነው አለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ ይመስገን። ዛሬ ደግሞ እስኪ ምሳ እየሰራን ነው። መረቅ አብረን እንስራ ይላል። የሚያስፈልጉኝን ግብአቶችን ማሰራት ይዣለሁ። ያው ስጋዬን አድርጌያለሁ። አትክልት ምናምን ሁሉን አዘጋጅቻለሁ ማለት ነው። ሽንኩርቱም እንደዚህ እየተፍላላ ነው። የተጠቀምኩት ነገር ነጭ ሽንኩርት፣ ቀይ ሽንኩርት፣ ትንሽዬ ዝንጅብል ነው እዚህ የጨመርኩት ማለት ነው። እንዲህ ቀይ የሆነ ነው ማለት ነው። በሁለት እጄ መስራት ለምጄ ማለት ነው። በአንድ እጄ ካሜራ ይዛለሁ፣ ስልክ ይዛለሁ። እንዴት ይመስለኛል? እናንተ ከባድ ነው በአንድ እጄ መስራት። እንደምን እንደዚህ እያማሰልኩት ነው። የሀገር ስጋ ደግሞ እንደ እንትን ነው የሚዘት ይጀምራል። ወጥ የለውም መሰለኝ። ዘይት ራሱ ተጨምሮበት ይይዛል። እና እዚህ ጋር ደግሞ ያዘጋጀሁት ነገር ምንድን ነው መሰላችሁ? ገራ ይባላል። ቦታት፣ ኩሳ፣ ሌላም ደግሞ ይታያችኋል። ሌላው ቅመማ ደግሞ ነው። እንደዚህ ያዘጋጅቻለሁ በአራት ማለት ነው። እና በዚህ አድርገን እንጨምራለን ማለት ነው። ሴትዮውን ማመሳጅ እያልኩ ደከመኝ። በቁልፋ ነው ትላለች። ግን አስገዛም የሚገርማችሁ ነገር ያለችኝ እንደዚህ ቆው የሚል ነገር ማመሳ ነው የሚለችው። ግን ምን ላደርግ ታዲያ? በዚህ መልኩ እየተፍላላ ነው ይሄ ማለት ነው። ከዛ ደግሞ ይሄንን እጨምራለሁ ማለት ነው። አያችሁት? ገራ፣ ኩሳ፣ ቦታት ዘይት ትንሽ ነው የጨመርኩበት፣ ግን ወዝ የለውም። አያችሁት? እሱ ሊያዘው ነው። በመቀጠል ይሄኛው ደግሞ ምንድን ነው መሰላችሁ? ፍልፍል ባሪት፣ ተማት፣ ቦታት
ትንሽዬ ቦታ አርጌ አንድ ላይ እንዲፈጨውት ማለት ነው። ታያችኋል። ያው እንዲህ አርጌ ፈጨው። ግን ደግሞ እንደዚህ የሚያምር ከለር ነው የሚሰጠው። በዛ ላይ ወፍራም ነው፣ የሚያምር ጣም ነው የሚሰጠው። ከዛ ተንተክትኮ ይወፍራል ማለት ነው። ድንቹ ያወፍረዋል እና በጣም የሚያምረው ይጣፍጣል። መረቅ ስትሰሩ እንደዚህ ስሩ። ግማሽ ድንች ግማሽም ሆነ አንዴ አነስ ያለች ከሆነ ችግር የለውም፣ እንደ ብዛታችሁ ማለት ነው። እኔ ግማሽ ነው የምጠቀመው እንዲህ ፈጭቼ ማለት ነው። ቲማቲም እና የማያቃጥለው ቃሪያ አለ አይደለ? ከሱ ጋር አንድ ላይ እፈጨዋለሁ። ከዛ እንትን ሲል የሚያምር ከለር ነው የሚሰጠው፣ የሚያምር እንደዛ ነው እላችኋለሁ። እንደዚህ አድርጋችሁ ሞክሩት። በጣም ነው የሚያምረው ከለሩ ምናምን በጣም ያምራል እና ደግሞ ጣዕምና አለው፣ ይጣፍጣል። እንዲህ አድርጌ እኔ አሁን ከለስኩት ማለት ነው። ከልሻለሁ። አሁን ሲንተከተክ ደቂቃ ካለኝ እስኪንተከተክ ድረስ እጠብቃለሁ ማለት ነው። እንድታዩት ከለሩ በጣም ነው የሚያምረው። ከዛ ማጅን ስለጨመርኩበት ጨው አልጨምርም። አይቼ ነው የምጨምረው። ጨው ብዙ አይፈልጉም። ማጅን ስለጨመርኩበት ጨው አይቼ ነው ማለት ነው የምጨምረው። አልጨምርም እና እንደዛ ነው እላችኋለሁ። እስቲ ከደም ገቡ እንዲፈላ እና እንዴት ናችሁ እላችኋለሁ። የምሳ ሰዓቱ እንዴት እያደረጋችሁ ነው? እኔ ጋር አሪፍ ነው ይመስገን። ያው በት እያለን ነው እላችኋለሁ። እና ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እኔም እመልሳለሁ። በታማኝነት ኮሜንት አድርጉልኝ፣ እመልሳለሁ። እና እርስ በራሳችን እንበረታታ። እኛ እኮ የማዳም ቅመሞች እርስ በራሳችን ካልተያየን ማንም አያየንም። ይህን ታውቃላችሁ። እና እንደዛ ነው እላችኋለሁ። እስቲ ለማንኛውም እስኪ ፈላ ልጠብቅ። ሰዓቱም እየሄደ ነው። በርግጥ ግን እስከዛ ቢፈላ ደስ ይለኛል። ከለሩን እንድታዩት ስለፈለኩ ነው። በጣም ነው የሚያምረው ከለሩና ጣዕምናው ራሱ በጣም ያምራል። እና ሞክሩት እንደዚህ ሰርታችሁ እላችኋለሁ። የምትጠቀሙት የመጀመሪያ ሽንኩርት ነጭ ሽንኩርት ካላችሁ ዝንጅብል ጎረድ አድርጋችሁ ማድቀቅ አይጠበቅባችሁም። ጎረድ አድርጋችሁ ተጠቀሙት። በጣም ነው የሚያምረው፣ ይጣፍጣል ደግሞ እና እንደዛ ነው እላችኋለሁ ውዶቼ። እናንተ ምነው አልፈላ አለሳ? የፈላ ውሃ ነበር ያደረኩበት። ኧረ ፍላ አንተ ሳትፈላ ቅሌታ። ኧረ ተው። በቃ ለማንኛውም ሰዓት ስለሌለን እኔ እስኪፈላ ድረስ ይቆያል። ሰዓት የለም። 10 ደቂቃ ሊሆን ነው። ለማንኛውም የመረቅ አሰራራችን ይሄን ይመስላል። ፈልቶ ባሳያችሁ ደስ ይለኝ ነበረ፣ ግን በቃ ለማንኛውም ቻው ቻው፣ ባይ ባይ። መፍላት ብቻ ነው የቀረው። ሁሉንም የጨመርኩትን አይታችሁታል። በቃ ምናልባት
ቻው፣ በቃ ሰላም ሁኑ። ባይ ባይ። አመሰግናለሁ።